ራጎሌ ነው እንደምትመለከቱት በጣም ተራራ ነው። እዚህ ጋር እንግዲህ ሰው ተመቶባቸው መሄድ የሚችሉት ደህና መንገድ የለም። በገደል ላይ ነው እንደምታዩት። በጥምጣማቸው በሸረጣቸው በተለያየ ነገር ያላቸውን ልብስ እየቀደዱ የራሳቸውን ህይወት እንግዲህ አሳልፈው ሰጥተውት በጣም አሳዘኑኝ። የምር አሁን እዚህ ጋር እንደምታዋቸው እዚህ በረሃ ላይ በተለይ አሁን ድንበር ላይ ደግሞ እየተነሱ አይደለም እህት ወንድም የሚመጣባቸው ሰዎች በጣም ጥንቃቄ ከሳምንት ከወር ከአመት እንደዚህ የመጡትን ስደት ብንጠይቃቸው ስደት ሁሌ አዲስ ነው እና የሚቀየር ነገር የለም። በዚህ ሰዓት እየመጡ ተመሞት ትንሽ መረጋጋት ይቻላል። ስደት በነገራችን ላይ ህይወቱም ይሄ ነው። እንደዚህ ነው በቃ ወንበር ላይ አይደለም የሚዋለው። ይሄ የምትመለከቱት እቃ እንግዲህ የሚጠብቀው ማንን ነው? እኛኑ ነው። ያለኛ ቤቱ አያምርበት ሁሉ ነገሩ ህይወታቸው ለራሱ ያለ ሰራተኛ አረቦች አያምርበትም እና አላህ ሱብሃነሁ ወተዓላ ደግሞ ለእኛ የጣፋት ርዚቅ የትም አትሄድም ትመጣለች። ነገሮችን ግን በማረጋጋት ነው የሚሆነው እና እዚህ ጋር እንግዲህ እንደምትመለከቱት እቃ ቤት ላይ በጣም ከባድ ስቃይ ነው የሚታለፈው። መግዛት ያምርሻል፣ ይቺ ሰው ብትስቅ ምን ያሳፍርሻል? የእነሱን ደላላ ላስተዋውቅሽ ማን ነው? ሰላም ባሱ ስሜት ሹፌሩ ሸይጧን ነው። በጣም ሳብ የሚያደርግ መንገዱ ረዝም ነው። ረዳት ነፍስያ ምንም ስንክ የሌለው ያሰቡበት ቦታ ድንበሩ ቀላል ነው። ድንበሩ ቀላል ነው። የኬላው ኃላፊ የሸይጧን ጭፍራ ነው። ሸይጧን ነርቶ የሚያሳርፋቸው እስከ ሞቱ ድረስ ዜና ከተማ ነው። ዛሬ ሞች ነገ ሞች ቀንሽን ሳታውቂ በዜና በኸመር አትጨማለቂ። ዛሬ ፉላን ጋር ነኝ ነገ ፉላን ጋር ነኝ ሰው አታለቃልቂ። ዛሬ ፉላን ጋር ነኝ ነገ ፉላን ጋር ነኝ ሰው አታለቃልቂ። ለነፍስሽ ካልተበላሽ ሰውን በዱንያ ሲፈጥር ለሰበብ ነውና ሊሞክር በትዕግስት ላይ ሳጽናችንም አለም ፈተና እንግዲህ ሳኡዲ መግቢያው ራጎሌ ነው ማለት ነው። በጣም ከባድ የሆነ ስቃይ እያሳለፉ ይገኛሉ። የሚገርመው ነገር የሰው ልጅ አንድ ጊዜ ተነግሮት ሁለት ጊዜ ተነግሮት ካልገባውና ካልሰማ ያው መከራ ይምከራው ነው የሚባለው። ቢሆንም ደግሞ ያው የኢትዮጵያ ኑሮ ጦርነት በቃ የተለያዩ ነገር ደግሞ ሲያይ ሰው ስደት እንደ ቀልድ እየወጣ በጣም ብዙ ስቃይ አለና እዚህ ጋር የምትመለከቷቸው እህት ወንድሞቻችን እንግዲህ ራጎሌ ነው እንደምትመለከቱት በጣም ተራራ ነው። እዚህ ጋር እንግዲህ ሰው ተመቶባቸው መሄድ የሚችሉት ደህና መንገድ የለም። በገደል ላይ ነው እንደምታዩት። በጥምጣማቸው በሸረጣቸው በተለያየ ነገር ያላቸውን ልብስ እየቀደዱ የራሳቸውን ህይወት እንግዲህ አሳልፈው ሰጥተውት በጣም አሳዘኑኝ። የምር አሁን እዚህ ጋር እንደምታዋቸው እዚህ በረሃ ላይ በተለይ አሁን ድንበር ላይ ደግሞ እየተነሱ አይደለም እህት ወንድም የሚመጣባቸው ሰዎች በጣም ጥንቃቄ ብታረጉ። እርግጥ አይሰሙም። በተቻላቸው አቅም ግን የሆነ ምክር ብትሰጧቸው። ለምሳሌ አሁን ላይ ሳኡዲ ውስጥ እንደሚታወቀው የሴትም የወንድም የስራ እጥረት አለ። ከዛ አንጻር በጣም እየተሰቃዩ ይገኛሉ ድንበር ላይ ማለት ነው። ያ ማለት ወደ ሳኡዲ ሲገቡ እንግዲህ ስራ ስለሌለ አንቀበልም እዛው ይረጋጉ ምናምን እየተባለ ድንበር ላይ በጣም ብዙ ሰው እየተጉላላ ይገኛል። እና እንደምታዋቸው ሴቶቹ ወንዶቹ ይቺ ልጅ አሁን ሳይለንት አድርጊያት እንጂ በጣም ነው የምታለቅሰው። ምነው በቀረብኝ ምናምን ትላለች። እና ሁሉም ሰው ከቤቱ ሲወጣ ሜዳ ነው የሚመስለው። ስደት የሚታፈስ ስደት ላይ ብዙ ነገር የሚመቸን የሚደላን አድርጎ ነው የሚያስበው። እና በጣም ከባድ ነው። ብቻ አላህ ይድረስላቸው። ራጎሌ በአሁኑ ሰዓት እንደሚታወቀው ስራ የለም። በተለያዩ በሴትም በወንድም ብዙ አይነት ደግሞ አሁን በሀጅ ምክንያት የተለያዩ ጠሪቅ መንገዶች ተፍትሽ ምናምን ስላለ ሰው እየተነሳ አይደለም። ድንበር ላይ በጣም ሰው በረሃብ በጣም እየተጎዳ ነው ያለውና ተዛሬ ነገ ለውጥ ይመጣል ሰው ይነሳል ሲባል ከኢትዮጵያ ደግሞ በጣም ብዙ ሰው ነው የሚመጣው። ዛሬ ላይ አንደኛችን ከአንደኛችን ተምረን የተሻለ ለውጥና የምናወራውና የምንናገረው ነገር ለውጥ ካላመጣ
ማንም ሰው ቢጮህ ማንም ሰው ቢያወራ የሚሰማ የለም ማለት ነው። ያው ከባድ ነው። በነገራችን ላይ ኢትዮጵያ ውስጥ በዚህ ሰዓት የተለያዩ ቤት በመፍረስ በጦርነት ሰዎች የስራ ቦታቸውን በሆነውም ባልሆነውም ነገር በቃ ያው ሲወድምባቸው ስደትን ይመርጣሉ። ስደት ደግሞ ቢያንስ የምንሰደድበት ጊዜ አሁን ላይ በጣም ከባድ ነው። ድንበር ላይ እንደሚታወቀው በጣም በጣም ከባድ የሆነ ስቃይ ነው በአሁኑ ሰዓት የሚያስተናግዱት። እና ከተቻላችሁ በዚህ ሰዓት ቤተሰብ ባይመጣባችሁ የሚሰማችሁ ካለ የእናንተም ገንዘብ ልፋት ብዙ ነገር ወድሞ፣ በነገራችን ላይ የአረብ ሀገር ንግስት ወይም ደግሞ እንስት ጊዜዋ ለቤተሰብ ነው እንደ ሻማ የሚቀልጠው። ወንድሟ መጥቶ እሷ የፈለገችውን ብር አይዝም። እህቷ መታ እንደዛው እንኳን አይደለም ለእህት ለወንድም ለአክስት ልጅ ላጎት ልጅ ያም ተርፎ ደግሞ ዘመድ የሆነ ጓደኛ ብዙ የምትረዳ ናት እና ነገ ጧት እሷ ብትወርቅ የሆነ ነገር በማንኛውም ሰዓት ስደት ያለ ነው። የዛሬ 20 ዓመት 30 ዓመት የመጡትን ብትጠይቋቸው ወይም ደግሞ ከሳምንት ከወር ከዓመት እንደዚህ የመጡትን ስደት ብንጠይቃቸው ስደት ሁሌ አዲስ ነው እና የሚቀየር ነገር የለም። በዚህ ሰዓት እየመጡ ተመሞት ትንሽ መረጋጋት ይቻላል። ስደት በነገራችን ላይ ህይወቱም ይሄ ነው። እንደዚህ ነው በቃ ወንበር ላይ አይደለም የሚዋለው። ይሄ የምትመለከቱት እቃ እንግዲህ የሚጠብቀው ማንን ነው? እኛኑ ነው። ያለኛ ቤቱ አያምርበት ሁሉ ነገሩ ህይወታቸው ለራሱ ያለ ሰራተኛ አረቦች አያምርበትም እና አላህ ሱብሃነሁ ወተዓላ ደግሞ ለኛ የጣፋት ርዚቅ የትም አትሄድም ትመጣለች። ነገሮችን ግን በማረጋጋት ነው የሚሆነውና እዚህ ጋር እንግዲህ እንደምትመለከቱት እቃ ቤት ላይ በጣም ከባድ ስቃይ ነው የሚታለፈው። አንድ ሁለት አይደለም እቃው እንደምታዩት እቃ ቤቱ ሞልቷል። ከዚህ አልፎ ተርፎ ደግሞ ሳሎን ላይ ይኖራል እቃ። አንዲት እህቴ የላከችው ቪዲዮ ነው እና የኔ ስራ ቦታ አይደለም ግን በጣም ነው ያሳዘነችኝ ስታወራ። በአፍንጬ ደም እየመጣ ቆሜ ውዬ ቆሜ አድሬ እግሬ በጣም ፈንድቶ ምናምን ነገር በጣም አሳዘነችኝ የምር። ማለት እኔም የቀን ውሎዬን የሁላችንም ማለት ይቻላል ጠዋት ተንቅፋችን ተንስተን የቀን ብሎግ ብንሰራ የእያንዳንዳችን የቀን ውሎ በጣም ከዚህ የባሰ እንጂ ከዚህ ያነሰ አይደለም። አረብ ቤት ምናልባት አላህ ሱብሃነሁ ወተዓላ ደግሞ ትልቅ የሆነውን ጤና ሰጥቶናል፣ ቻይነትን ሰጥቶናል። አልሐምዱሊላህ። ከዛም በላይ ደግሞ እኛ አበሾች ደግሞ በየትኛውም ቦታ ለስራ ተፈላጊ ነን። ጽዳት ስለምናጸዳላቸው ምንም አይነት አረብ ብትጠይቁት እንደ አበሻ የሚሆን ሰራተኛ የለም ነው የሚሉት እና ስደትን እንደርስበታለን ለማለት ፈልጌ ነው። በማንኛውም ሰዓት በማንኛውም ጊዜ ለስደት የሚያሮጠን ነገር የለም። ብቻ ስደት ተሰደን መጨረሻችን እንዲያምርልን ዱዓ ማድረግ ነው። በተለያየ በበሽታ በብዙ ነገር አሁን ላይ ብዙ ሰዎች አልጋ የያዙ አሉና እኛ ደግሞ ቢያንስ ዛሬና ነገ አልሐምዱሊላህ ጤናማ ሆነን ስርዓት ይበዛብን ፈጣሪያችንን ስራ በዛብን ሳይሆን አላህ ሱብሃነሁ ወተዓላ ጤና ሰጠን ብለን ማመስገን ነው ያለብን። አንደኛውም በአንደኛው ታላካካስ ነው በጣም ከባድ ነው እና ይሄ እቃ እንግዲህ ቀላል አይደለም። ቆሞ ይህንን እቃ ማጠብ መወልወል በየቦታው እቃውን መመለሱ በጣም ከባድ ነው። ሲታይ እንግዲህ ምናልባት እንደ ቀላል ነገር ሊመስል ይችላል። አላህ ሱብሃነሁ ወተዓላ ለሁላችንም መልካም ነገር ይወፍቀን ኢንሻአላህ። ሁሌ የሰው ልጅ አያለቅስም። ተችግርም ተሁሉም በኋላ አንድ ቀን ደስታ ይመጣልና መልካም ነገር እንዲገጥመን ዱዓ ማድረግ ነው። በየቦታው ደግሞ በየቀኑ ስራ የሚበዛባቸው አሉ። በተለይ አንዳንድ አረብ ጠለብ ሆነው መውጣት የማይችሉ። ይች ልጅ በነገራችን ላይ ጠለብ ናትና ምንም አማራጭ የላትም። ያው ታግሳ መኖር ነው ያለባት። እቃ ቤቷን ግን ስታሳየኝ በጣም ነው ያዘንኩት። ይህን ያህል ቢያንስ የዛሬው ይሻላል ነው ያለችኝ እና የዛሬው ይሻላል ትትል እንደውም በጣም ደነገጥኩኝ። ትላንትና እንዴት ነው ያሳለፈችው? ትላንትና ከትላንት ወዳ እንዴት አሳልፋ ነው ዛሬ የተሻለ ነው አልሐምዱሊላህ ያለችው? እኔ ታየው ደነገጥኩኝ። እሷ ግን አልሐምዱሊላህ ተትላንትናው የዛሬው ይቀላል። በቃ እኔ እንጃ አላህ ይገዘን። በየሰዓቱ በየደቂቃው በአረብ ቤት በጣም ከባድ ነው የምናሳልፈው ጊዜ። ብቻ ስደት ይደረስበታል ማለት ነው። በማንኛውም ሰዓት ስደት አለ።
እና ኢንሻአላህ ሁላችንም እንግዲህ ቤተሰቦቻችንን አላህ ያረጋጋልን። ሁላችሁም ቪዲዮውን ሼር፣ ላይክ እያደረጋችሁ እስከ መጨረሻው ድረስ ለመከታተል ሞክሩ። ከሱ